ሰላም ሰላም ውድና የተከበራችሁ ፋሚሊዎች እንዴት ናችሁልኝ? ደህና ናችሁ? እና ዛሬ ይሄን የመሰለ የብርቱካን ኬክ ይዤላችሁ መጥቻለሁ ማለት ነው። እንደምትመለከቱት እዚች ጋር ግብአቶቹን አዘጋጅቻለሁ። ቫኒሊያ፣ እንቁላል እና የብርቱካን ፍቅፋቂ፣ 1 ኩባያ ስኳር፣ የተጨመቀ የብርቱካን ጭማቂ 1 ኩባያ አዘጋጅቻለሁ ማለት ነው። ከዛ በመቀጠል እንቁላሉን በመጀመሪያ እናደርጋለን ማለት ነው። 4 ፍሬ እንቁላል ነው የተጠቀምኩት እንዳያችሁት። ከዛ ስኳር መጀመሪያ ላይ አድርጌያለሁ፣ አንድ ላይ እንመታዋለን ማለት ነው። እኔ በዚህ ማሽን ነው የመታሁት፣ እናንተ ትክክለኛ የእንቁላል መምቻ ማሽን መጠቀም ትችላላችሁ። ከዛ የብርቱካን ፍቅፋቂና 1/4 የሚሆን ዘይት ተጠቅሜያለሁ ማለት ነው። ከዛ በመቀጠል 2 ኩባያ ከሩብ የሚሆን ዱቄት ተጠቀምኩኝ። ከዛ ቫኒሊያ እና ደግሞ ትንንሽ እያደረግን የብርቱካን ጭማቂን እንመታዋለን ማለት ነው። በድጋሚ እያየን መጠኑ በጣም እንዳይቀጥንብን በጣም እንዳይወፍር ራሳችን በእጃችን እንመታዋለን ማለት ነው። ግን እዚች ጋር ኬክ በእጅ ሲመታ የተሻለ ነው በማሽን ከሚሆን ማለት ነው። እኔ እንደዛ ነው አሪፍ ኬክ የሚሆንልኝ። ከዛ መጨረሻ ላይ ደግሞ ፒኪንግ ፓውደር ጨምሬያለሁ ማለት ነው፣ 1 ማንኪያ የሚሆን እና መጨረሻ ላይ ፒኪንግ ፓውደር የጨመርኩበት ምክንያት ጥሩ ሆኖ እንዲወጣና በጣም እንዲያብጥ እንዲነፋ ያደርገዋል ማለት ነው። ለዛ ነው መጨረሻ ላይ የተጠቀምኩት። ከዛ እዚች ጋር እንደዚህ አይነት ፓትራ አለ፣ እናንተ በፈልጋችሁት ፓትራ መጠቀም ትችላላችሁ። እና ቅቤ ቀባሁት፣ የገበታ ቅቤ እና ደግሞ ትንሽዬ ዱቄት እነሰንስበታለሁ ማለት ነው፣ የበለጠ ቶሎ እንዲለቅልኝ ማለት ነው። እና ያዘጋጀሁትን የኬክ ሊጥ ባትራው ላይ አደርገዋለሁ ማለት ነው እንደምትመለከቱት። በመጀመሪያ ግን ሁሉም ነገር ከመስራታችን በፊት ምንድነው ኦቨናችንን መለኮስ አለብን። መጀመሪያ ላይ ምንም ነገር ከማድረጋችን በፊት ኦቨኑ መሞቅ አለበት ማለት ነው። እኔ በ250 ላይ ነው ያደረኩት፣ እንደ ኦቨናችሁ ይለያያል። እና እንደምትመለከቱት ግሏል ማለት ነው። ከዛ አስገባሁት። ከ45 እስከ 50 ደቂቃ የሚሆን ታበስሉታላችሁ ማለት ነው። ራሱ ያስታውቃቸዋል ሲደርስ፣ ከላይ በደንብ ብጥ ብሎ እንደመብሰል ይላል ማለት ነው። እንደምትመለከቱት ጽድት ያለ ኬክ ሆኗል። ከላይ በስሱ እንትን ብዬለታለሁ፣ ሎክሼለታለሁ። ከዛ ከለር ብቻ ሲቀይር አወጣሁት ማለት ነው። በጣም ጽድት ያለ የሚያምር ኬክ ነው የሆነው። ዋው ነው፣ የምሬ ነው፣ ሞክሩት። እና ይሄንን ይመስላል ማለት ነው። እዚህ ላይ ያደረኩት ክሬም በቀጣይ ቪዲዮ እሰራላችኋለሁ። የምትፈልጉ ካላችሁ ኮሜንት ላይ አስቀምጡልኝ።